ሰላም እንዴት ናችሁ? ሰላም ናችሁ? የወድቆ መቅረት የለም ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ይሄ ዩቲዩብ የልጄ ነው። ሰብስክራይብ፣ ላይክ፣ ሸር ያደረጋችሁ አበረታቱልኝ። ስለዚህ የሆነች እህቴ ምን ብላኛለች በዋትስአፕ ብዙ ናችሁ አስተያየት የሰጣችሁኝ፣ ግን በዋትስአፕ የሆነች እህቴ መታ እኔ ስሰራው ጣም አለው ግን አልበሰለልኝም ከውስጥ ሊጥ ሆኗል። እንደገና ደግሞ የእንቁላሉ ሽታ አልጠፋልኝም። የእንቁላሉ ሽታ እንዲጠፋ ምን ላድርግበት ብለሻል። ተከታታይ አሁን ዛሬ ላንችና ላንች ብቻ ነው የሰራውልሽ መመጣው። እዚህ ጋር ይሄው ያው እንግዲህ ሞቅ አድርጌ እያነሰን ስለሆነ ኬኩ ስለሚጣፍጥ እያነሰን ስለሆነ 4 እንቁላል ነው ያደረኩት። ይሄው እዚህ ጋር ይሄው ወደ መምታት እንገባለን። መታወት በደንብ ይሄ እንቁላል ብቻ ላይ መታወት። አሁን ከዚህ ጋር እየተጫወተ ነው እንግዲህ። ዩቲዩብን ሰብስክራይብ አድርጉ እያላችሁ ነው። ዩቲዩብን ይሄው ስኳር አያችሁት 2 ማንካ በሾርባ ማንካ። እሺ ሰብስክራይብ ያደርጉሃል የኔ ውድ ልጅ፣ ሰብስክራይብ አድርጉ። ፈረደባችሁ። እንደገና ደግሞ የላም ወተት የለኝም። አንቺ የተጠቀምሽው የላም ወተት ነው ያልሽው እህቴ፣ አሁን በኒዶ ወተት ልሰራልሽ ነው። ይሄ በዚህ ወተት ማለት ነው። ባገኘው በዱቄት ወተት ነው የምሰራልሽ። ኦ መክፈቴ ይጠበቅብኛል። ስንት አይነት ክዳን እንዳለው አያችሁት? ይሄው ላንች ብዬ ዛቤር ላንች ብዬ ነው የገዛሁት። ዛቤር ምስክሬ። አሁን እዚህ ጋር ማንኛውም ወተት ማንካ ይሄ ከውስጥ ይኖረዋል። ለምን የሌላ ወተት ማንካ ነው ይሄ። 1 ማንካ 2 3 አረኩኝ ትንሽ እንዲጣፍጥ በዛ ላይ ስለምሰራው ነው። ከዛ መታለው እንትን የላም ወተት የማታገኙ ሰዎች ማለት ነው። ከዛ ኒዶ ወተት ስትጠቀሙ እናቴን እንኩል እናንተ ሞታለሁ። ኒዶ ወተት ስትጠቀሙ ዱቄት ወተት ስትጠቀሙ ይሄው እያችሁት ከዛ ምን አደርግበታለሁ እዚህ ጋር የእንቁላሉ ሽታ እንዲጠፋልሽ ቡና ነው። እሺ ሸካራ ስላለው ሲበሉት እንዳይደብር ይሄ ቡና ከቤትሽ መቼም አይጠፋም። ከዛ ተከታተሉኝ። ይሄን እዩ ማሚ ባልትና ይላል የሻይ ቅመም ማሚ ባልትና በዛው ማስታወቂያ የሰራውልሽ ነው። ተከፋያለሽ። ይሄ እዚህ ጋር የሻይ ቅመም እየሹ እንዲጣፍጥ ያችሁት እናቴን ዱቄት ራሱ ማለት ነው ማሮች። እኔ እኮ ሰብስክራይብ እዚህ ጋር እርግፍ ጋር ባከም ባውደር አለኝ። ባከም ባውደር ቢበዛ ችግር የለም። እዚህ ጋር መቀስ ላይ ይዤ እንዳልቃለሁ። ባከም ባውደር እንደፈለጋችሁ ታረጋላችሁ። እናቴን ወተቱም አዲስ ነው የገዛሁት፣ ዱቄትም አዲስ ነው የገዛሁት። ለምን በጣም ልጆችን መብላት ይፈልጋሉ፣ ግን ቤት እየተበላሸብኝ ብለሽ በዋትስአፕ ስለመጣሽ ነው። ስለዚህ የዩቲዩብ ተከታታይ ነሽ አንቺ። ያው እንግዲህ ኢትዮጵያ ያለ ሰው እንደዚህ ሲጠይቀኝ ለምን እንትን አይደለም በሚል ነው። አሁን እንደዚህ ነው
የረሳሁት ነገር አለ ግን አልረሳሁትም። እዚህ ጋር ዘይት እናደርጋለን። እኔ አልመጥንም በነገራችን ላይ ዘይት ነው። እንግዲህ ልጆችሽ እንደሚወዱት እንዴት አድርገሽ እንደሰራሽ ጣሙ ያልጠፋልሽ የእንቁላሉ ጣም ቡና በተለይ እንትን ነው የሚለው ወዲያው ነው ጣሙን የሚያጠፋው። አሁን ይሄው አዲስ ዱቄት ላንቺ ብዬ እናቴን ላንቺ ብዬ ነው የገዛሁት አዲስ ዱቄት። ይሄው አሁን እንፈታለን። ላንቺ ብዬ ዝናብ እየተደበደብ ነው እንጂ ልክ ቤት ስወጣ ዝናብ መጣ። እንግዲህ ታውቃላችሁ ኢትዮጵያ ክረምት ገብቷል። ፈታሁት። እንግዲህ ዱቄቱን እንደዚህ እየመታችሁ በጣም እንዳይወፍር በጣም እንዳይጠቅም እየመታናችሁ አድርጉ። ሳቱን አያይዣለሁ ፈርሜለውም ማለት ነው። እኔ ፍቅር ለአንተ ዩቱብ ላይ ልፖስትልህ ከሆነ የኔ ልጅ ሰብስክራይብ አድርጉ በላቸው። እሺ የኔ ፍቅር ልጅ የኔ ሁሉ ነገሬ አሁን በባለፈው በትንሽዬ ነው የሰራሁት። ለምን በቃ ለእናንተ ለማሳየት ብዬ ግን ጣፈጠን። እኛም በዛው እንብላ ብለን ከዛ እህቴም ቤትዬ ፕሊስ እንዳታልፊ ይጣፍጣል፣ ግን የእንቁላሉ ሽታ ለምላፈው እንዴት እንደሚጣፍጥ ራሱ ሽታው ትንሽዬ ወፈር ላድርገው። ትንሽዬ ድርቅ ያለ ኬክ እንበላ። ትንሽ ወፈር ይጃለክማት ዝም ብላችሁ እንደነገሩ እየሰራችሁት ነው መሰለኝ እናንተ ማያምረው። አይ ዱቄቱን ዋው ደህና ያችሁት አሁን እንደዚህ ነው ታለው ያለዛ አይጣፍጥም። አሁን ይሄን አይታችሁ ደግሞ ሞክራችሁ የቀይ ጤፍ በቀይ ጤፍ የሚሰራ ኬክ እንሞክራለን ማለት ነው። በጣም የሚጣፍጠው እንግዲህ ካሁን ቀደም ነግሬያችኋለሁ። ገላግሌ ድስት ካላችሁ አሁን 4 እንቁላል ያደረኩትን 8 እንቁላል ዱቄቱን ዳብል ዘይቱን ዳብል ሁሉን ነገር ዳብል አድርጋችሁ መጠቀም ትችላላችሁ። እኔ ገላግሌ ድስት አዝዣለሁ። በስነ ስርዓት ከደረሱልኝ አደረሱልኝ። ይሄው በቃ ምንም ዘይት አላረግበትም ምን አላረግበትም። የገላግሌ ዘር ነው ይሄ ማለት ነው። እንደ ገላግሌ እንትን አይልም አይይዝም። አሁን የገላግሌ ድስት ማንከሽከሻዎች ምናምን አይይዙም። እኔ አሁን የገላግሌ ድስት አዝዣለሁ። እንግዲህ የሚሸጠው ልጅ ታማኝ ሆኖ ካደረሰልኝ በሱ ሙልት ታርጌ እንደ ፉርሙ ወይም እንደ ኦቭን ኬክ እንትንላችኋለሁ። ዛሬ ቅዳሜ ገበያ ስሄድ ውድቴ እንደው ለውጭ ሰው ብቻ ነው እንደምትታዘዡ የኢትዮጵያ ሰው ሲያየኝ ብር አይቆጥርልኝም እያልሽ ነው እና እባክሽን ሳታልፊኝ ስሪልኝ ያልሽኝ
እኔ እኮ እንድታዩኝ እፈልጋለሁ። ኢትዮጵያውም ሰብስክራይብ እያደረጋችሁ ኢትዮጵያ ውስጥ ያላችሁ እንድታዩኝ እፈልጋለሁ። ግን ያልኩት ምንድነው ኢትዮጵያ ውስጥ ያለ ሰው ሰብስክራይብ ሲያደርግ እንጂ ጥሩ ብር አይቆጥርም አይሰራም ነው ያልኩት። እንግዲህ ይሄ ቡና ነው። ቡና ነው። አሁን ምን እናደርጋለን? ይሄን እንዘጋለን። አሁን እዚህ ጋር እንደምታዩት ኦቨን አለኝ። አሁን እህቴ በኦቨን በዚህ በጋዝ ስለጋገርሽው ሊሆን ይችላል ቶሎ ያልበሰለልሽ። ለምን ቀልቀል ስለሚል ስትቀንሹ ደግሞ ቂጡ ላይ እዚህ መሀል ላይ ብቻ ነው የሚያበስለው። ስትቀንሹ እሳቱን ስትጨምሩ ደግሞ ቶሎ የመቃጠል ጸባይ ያለው። አሁን እኔ ከፈርሜሎ ላይ ነው የማደርገው። እሺ አብረን ይኸው እሳቱ ልክ እንደዚህ ታያይዟለሽ እስከምትሰሪ ምናምን ታያይዟለሽ። እና በቃ ቁጭ ይሄ ትከፍችና እኩል መሆኑን ታየዋለሽ እንደዚህ ማለት ነው። ከዛ በቃ አሁን ሲበስል እንዴት እንደምንገለብጠው ወይም ከታች ያለውን እሳት ወደ ላይ እንደምናደርገው እናያለን፣ ወይም እንገለብጠዋለን። አሁን አልበሰለም የምትይ እህቴ አሁን ይሄው ቢላውን አየሽው? ይሄውን በስሏል። ይሄው በስሏል፣ ምንም የለውም። እንደዚህ ስታረጊው ደግሞ እዚህ ጋር ይሄው ይለቃል ማለት ነው። እኔ ላንቺ ላስረዳ ብዬ ነው እንጂ እኔ ዝም ብዬ መገልበጥ እችላለሁ። ይሄው አየሽው? ይሄው አየሽው? አሁን ልገለብጠው ነው። እሺ ከላይ ላይ ክሰል አደረግ ነበር፣ ግን የብረት ድስት ክዳኔ እየተበላሸብኝ ስለሆነ ገልብጬ ነው እንዳዲስ የምገለብጠው። ይሄው እንዲህ ስታዩት ውሃ ይመስላል፣ ግን በስሏል። ይሄው በስሏል። አየሽው? ኬካችን በስሏል። አሁን እስኪ አብረን እንየው ከተበላሸም ካልተበላሸም። ዋው ማይ ጉድነስ ኦ ማይ ጉድነስ እይት እንዴት እንደሚያምር አሁን አይ ቤትዬ ልጆችሽ ታድለው፣ ባልሽ አፍሷል፣ ታድሏል፣ ሞይ አለ ትላላችሁ። ስትቆርሱ ራሱ እያችሁት ቢላው ስለበሰለ ቢላው ምንም ነገር የለውም። ሰው ባለው ነው። ሰው ባለው ሻይ እቀዳለሁ። አሁን ቆይ እዚህ ጋር ሻይ ልቅዳ። 1 2 3 4 5 እዚህ በላይ መቁጠርም አልችልም። ቢጨመርበትም መጠጣት አልችልም፣ ይወፍራል። ከዛ ሻይ በቅመም እንደዚህ አይነት ሻይ ይቀዳል። ዋው ማይ ጋድ! ቤትዬ የምትኖረው የአሜሪካ ኑሮ ነው ስላችሁ በምክንያት ነው እኮ። እንደዚህ ብላችሁ እድለኛ ልጅ ስትወልዱ፣ እንደዚህ ዘና ፈታ የሚያደርጋችሁ ልጅ ስትወልዱ እንደዚህ ብላችሁ ነው የምትበሉት። አሁን ቤትዬ እንዴት በደንብ አልቆረሽም እንዴ? ቤት ታይ እንጂ ታይ በደንብ አልቆረሽም እንዴ? አስገቢውን በደንብ ነው እንጂ ማስገባት ቢለውን ዋው! አይ ቤትዬ አይ እናትሽ እኮ ወልዳሻለች። በቃ ታውቃላችሁ፣ ኬክ ትኩስ አይበላም እናንተ። ኦ ማይ ጋድ ማይ ጋድ እንዴት እንደሚጣፍጥ ይለያል። የዛሬው እናቴ ይለያል። ቡና ስላለው ነው መሰለኝ።
እንዲያርጋችሁ ፋ ብላችሁ ባላችሁ ነገር እንደ ቤታችሁ እንጂ እንደ ጎረቤት አትሆኑ። ትፈነዳላችሁ። ግድ ፍርም ምናምን ወብን ምናምን አሳይ ላይክ ሸር ሰብስክራይብ አድርጉ። ወዳችኋለሁ። ልጃችሁን የምትወልዱ በሙሉ ሰብስክራይብ አድርጉ።